ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ በሀገራችንና በዓለም ዙሪያ የተሰሙ እጅግ አነጋጋሪ መረጃዎችን ይዤላችሁ ቀርቤያለሁ። በዛሬው ቆይታችን ጠቅላይ ሚኒስትር አብይ አህመድ ስለ ባህር በርና ስለ ህዳሴ ግድብ በፓርላማ የሰጡት በባሌም ሆነ በቦሌ የሚለው ጠንካራ ምላሽ፣ በሊቢያ የጋዳፊ ተወላጅ ልጅ ሰይፍ አልኢስላም በታጣቂዎች ተገደለ የሚለውን ዜና፣ ትራምፕ በኢራን ላይ የዛቱት አዲስ ዛቻና ሌሎችም ትኩስ መረጃዎች ያካትትበታለሁ። ቪዲዮውን ከመጀመራችሁ በፊት ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ይህ መረጃ ለብዙዎች እንዲደርስ ላይክ ማድረጋችሁን አትርሱ። ወደ መረጃዎቹ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው ስለ ባህር በር ጥያቄ ሰፊ ማብራሪያ ሰጥተዋል። ኢትዮጵያና ቀይ ባህር ተነጣጥለው መኖር አይችሉም ያሉት ጠቅላይ ሚኒስትሩ የባህር በር የማግኘቱ ጉዳይ በባሌም ሆነ በቦሌ መሳካቱ አይቀርም ሲሉ በድፍረት ተናግረዋል። እንግዲህ ተመልካቾቻችን ይህ ንግግር በጎረቤት ሀገራት ዘንድ ትልቅ መነጋገሪያ ሆኗል። ኢትዮጵያ ለወደብ ኪራይ በየዓመቱ የምታወጣው ቢሊዮኖች ዶላር ለሀገሪቱ ኢኮኖሚ ትልቅ ፈተና መሆኑ ይታወቃል። ጠቅላይ ሚኒስትሩ ይህን ጥያቄ በሰላምና በድርድር ለመጨረስ ፍላጎት እንዳላቸው ቢገልጹም ጥያቄው ግን ተፈጥሯዊና የማይቀር መሆኑ አጽንዖት ሰጥተውበታል። ኢትዮጵያ ከምጽዋ እስከ ሞቃዲሾ ካለው 5000 ኪሎ ሜትር ውስጥ የጠየቀችው 50 ኪሎ ሜትር ብቻ መሆኑን የጠቀሱት ጠቅላይ ሚኒስትሩ ይህም በሰጥቶ መቀበል መርህ ሊከናወን እንደሚችል ገልጸዋል። በተያያዘ ዜና ጠቅላይ ሚኒስትሩ ስለ ታላቁ የህዳሴ ግድብ ግንባታ ማብራሪያም ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለግድቡ ግንባታ አሜሪካ ድጋፍ አድርጋለች ብለው በድጋሚ መናገራቸውን ተከትሎ ጠቅላይ ሚኒስትሩ ጠንከር ያለ ምላሽ ሰጥተውበታል። በህዳሴ ግድብ ላይ አንድም ብር እርዳታ ሆነ ብድር ኢትዮጵያ አልወሰደችም ብለዋል። ግድቡ በኢትዮጵያ ላብና ገንዘብ የተገነባ የሉዓላዊነት ምልክት መሆኑንም አስረድተዋል። ትራምፕ እንዲህ ያለውን ንግግር ለምን መናገር እንደፈለጉ ግልጽ ባይሆንም ኢትዮጵያ መንግስት ግን መረጃው ስህተት መሆኑን በይፋ ለዓለም አሳውቋል። ወደ ሰሜን አፍሪካ ስንሄድ አድማጮች የሊቢያው የቀድሞ መሪ ኮሎኔል ሙሐመር ጋዳፊ ልጅ ሰይፍ አልኢስላም ጋዳፊ መገደሉ ተሰምቷል። ለዓመታት ተሰውሮ የቆየውና ሊቢያን ዳግም ለመምራት ሲመኝ የነበረው ሰይፍ አልኢስላም በታጣቂዎች በጥይት ተመቶ መገደሉን ጠበቃው አረጋግጠዋል። ሰይፍ አልኢስላም በአባቱ ዘመን እጅግ ተወዳጅና ተጽዕኖ ፈጣሪ ነበር። በለንደን የተማረና ሊቢያን ወደ ዘመናዊ ይቀይራል ተብሎ የሚጠበቅ ቢሆንም የ2011 አብዮት ግን ህልሙን አጨናግፎታል። አሁን የሱ መገደል በሊቢያ ፖለቲካ ላይ ምን አይነት ለውጥ ያመጣል የሚለው የብዙዎች ጥያቄ ነው። ፕሬዝዳንት ትራምፕ በዓለም ፖለቲካ ላይ ያላቸውን ተጽዕኖ እየቀጠለቡት ነው። ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር አዲስ የንግድ ስምምነት አድርገዋል። ህንድ ከሩሲያ ነዳጅ መግዛት ለማቆም ስትስማማ፣ አሜሪካ ደግሞ በህንድ ምርቶች ላይ የጣለችውን የታሪፍ ቅጣት ልታነሳላትም ነው። በሌላ በኩል ትራምፕ በኢራን ላይ ጥቃት ሊሰነዝሩ እንደሚችሉ እየዛቱ ነው። የኢራኑ መሪ አያቶላ ካሚኒ ግን አሜሪካ ጦርነት ከጀመረች ቀጠናዊ ጦርነት ይነሳል ሲሉ አስጠንቅቀዋል። ይሁን እንጂ ሁለቱ ሀገራት በቱርክ በኩል ለድርድር ሊቀመጡ እንደሚችሉ ፍንጮች እየታዩም ነው።
ተመልካቾቻችን ለዛሬ የነበሩ መረጃዎች እነዚህ ይመስሉ ነበር። እናንተ ስለ ባህር በር ጥያቄና ስለ ጋዳፊ ልጅ አሟሟት ምን ትላላችሁ? አስተያየታችሁን በኮሜንት ላይ አስፍሩልኝ። ይህ ቪዲዮ ከጠቀማችሁ ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ መሆን የሆናችሁ ደግሞ ተጨማሪ ትኩስ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ሰላም።